ሰላም ትዕግስት እባላለሁ። ተወልጄ ያደግኩት ከደብረ ብርሃን 18 ኪሎ ሜትር ርቃ በምትገኘው ድቡት ኪዳነ ምህረት በምትባል አገር በዛች በገጠር ከተማ ነው ማለት ነው። እና አሁን በዱባይ ማዳም ቤት በመስራት እገኛለሁ። የሁለት ልጆች እናት ነኝ። ባለትዳር ነኝ። አሁን ተስፍሽ ወንድማችን ባመጣልን የትምህርት እድል ማለትም በኦንላይን ሎሚ ስኩል ትምህርት ቤት ገብቼ በመማር ላይ እገኛለሁ። እየገባሁትም ትምህርት ቤቱ ስፖንሰር አድርጎኝ ነው። በጣም አመሰግናለሁ በዚሁ አጋጣሚ ተስፍሽ ወንድሜ። እና ትምህርቱ ምንድነው? ዩቲዩብ እንዴት መጠቀም እንደምንችል እና እንዳለብን እንዲሁም ቲክታክ እና ፌስቡክ ኢንስታግራም። እውነት ለመናገር ምንም አላውቅም እኔ ምንም የማውቀው ነገር የለም። የገጠር ልጅ ነኝ እንዳልኳችሁ። አሁን ግን ትንሽ አውቃለሁ። ከገባሁ ቆይቻለሁ አዲስ ተማሪ ከመግባታቸው መጀመሪያ ላይ ነው የገባሁት። እና ብዙ ነገር አውቄያለሁ። የሰራኋቸው ቪዲዮዎች አሉ። እንደገባሁ መጀመሪያ ላይ የሰራኋቸው ቪዲዮዎች አሉ ማለትም እነዛ አሁን ተስፍሽ የጫናቸውን ቪዲዮዎች እያየሁ ሳያቸው ልክ አይደለም ደቂቃው ምኑም ትክክል ስላልሆነ አሁን በደንብ ሲገባኝና ስማር ትምህርት ሲጀመር ደግሞ እዚህ ጋር አስተካክዬ ለመቅረጽ ቀርቤያለሁ ማለት ነው። አመሰግናለሁ። ተስፍሽ እና ገብታችሁ እድሉን ያላገኛችሁት ወንድሞቼ መጥታችሁ አብረን እንማር። ያለው ቦታ በጣም ትንሽ ስለሆነ የሚቀጥለውም ሶስተኛ ዙር ክፍያ ስለሚጨምርባችሁ አሁን በዚህ በትንሽ ክፍያ መጥታችሁ አብረን ተምረን በተለይ ማዳም ቤት ያላችሁ እህቶቼ አብረን እንለወጥ እላለሁ። እና የምናገኘው ጥቅም በጣም እጅግ በጣም ጥሩ ነው። አሁን ጅማሬ ላይ ነን። ገና ደግሞ በደንብ እየተማርን ስንሄድ ጥሩ ነገር እንደምናገኝ አልጠራጠርም። እና አሪፍ ነው የመማር ማስተማሩ በጣም ጥሩ ነው። እግዚአብሔር እንግዲህ የፍጻሜያችንን ያሳምርልን። አመሰግናለሁ